አራት እንስሳት ስጋቸው ለመብላት ሐራም የሆነና ሐላል የሆነ ተለወለ ሐላሉን ሐራሙን ነው የምነግርህ። ሶስት አድርገው እሺ። ሐራምም ሐላል ሐላሉን ዶሮ አንድ፣ በሬ ሁለት፣ በግ፣ ሶስት ከፋይ ግመል፣ አራት፣ ሶስት ነው። ሐራሙ ፖርክ፣ አሳማ፣ አህያ፣ ውሻ፣ እባብ ስንት አለ? እናንተም ከተጠቀሰው ውጪ ሁለት ኮመንት ላይ ታስቀምጣላችሁ። የጀነት ሰዎች ጀነት እግራቸው እንደረገጠች የሚላት ቃል ምንድነች? ቁርአን ላይ ተጠቅሶ ሰላማ አልሐምዱሊላህ ሰላማ ምን ሰላም ነው የሚሉት? ሰላም የሚሉት መላእክቶች ነው ለኛ የሚሉን። የጀነት ሰዎች የሚሉት አልሐምዱሊላሂ አለዚ ሰደቀና ወዕደህ ወአውረሰና አልአርድ ነተበወኡ ሚነል ጀነቲ ሐይሱ ነሻ ፈኒዕመ አጅሩል ዓሚሊን። አልየሳዕ ዐለይሂ ሰላም ቁርአን ውስጥ ስንት ጊዜ ተጠቅሷል? በምን ሱራ? ምንድን አልየሳዕ ነቢዩላህ አንዴ በለው ሁለቴ በምን ሱራ? ሱረቱ ሷድና ሱረት አልአንዓም። የኡሁድ ጦርነት በስንተኛው ዓመተ ሂጅራ ተካሄደ? በሶስተኛው ዓመተ ሂጅራ። ጀነት ውስጥ ሰዎች ንጋትና ምሽትን በምንድን ነው የሚያውቁት? ማለትም ሰዓትን በምንድን ነው የሚያውቁት? ሰዓትን በምንድን ነው የሚያውቁት? ንጋትና ምሽትን ማለት ነው። ጨለማ ባይኖርም እንዴት ነው የሚያውቁት? والله አለም። ጀነት ውስጥ ጨለማ የሚባል ነገር የለም። ሰዎች ሰዓትን የሚያውቁት የብርሃኖችን መቀየር ተመልክተው። ወደ መድየን ህዝብ የተላከው ነቢይ ማን ነው? ነቢዩላህ ሹዐይብ። ከኔ በኋላ ነቢይ ቢላክ ነቢይ ይሆን ነበር ያሉት ሰሃባ ማን ነው? ከኔ በኋላ ነቢይ ቢላክ ነቢይ ይሆናል ያሉት ዑመር ኢብኑ አልኸጣብ። ሐዲስ ላይ ረሱላችን ሰለላሁ ዐለይሂ ወሰለም ያ ጉላም ሰሚላህ ወኩል ቢየሚኒክ ወኩል ሚማ የሊክ ያሉት ሰሃባ ማንን ነው? በቀኝህ ብላ ካጠገብህ ብላ ቢስሚላህ በላ ያሉት ሰሃባ ማን ነው? والله አለም ግን አቡ ዘር በለው፣ ሙአዝ ብን ጀበል በለው፣ ዑመር ቢን አቢ ሰላማ። ረሱል ሰለላሁ ዐለይሂ ወሰለም በሚዕራጅ ጉዟቸው ስንት ነብያትን ነው ያዩት? ቀላም 8 ከኔ በኋላ ነብይ የለም እንጂ አንተ ሃሩን ለሙሳ እንደነበረው ነክለኒ ያለው ሰሃባ ማን? አቡበከር ሲዲቅ። አሊ ረዲየላሁ ተዓላ አንሁ። በበድር ዘመቻ ሙስሊሞች ከሙሽሪኮች ስንት ሰው ማረኩ? በበድር ዘመቻ የማረኩት 50 በለው 70 ሰው። ትልቁማ የረሱላችን ሰለላሁ ዐለይሂ ወሰለም እንደሆነ ታውቃለህ? ከነሱ በኋላ ማለት ትልቁማ ብዛት ነው። ትልቁማ ብዛት ነቢዩላህ ሙሳ ነቢዩላህ ሙሳ። ባለቤቷ የሞተባት ሴት ለምን ያህል ጊዜ ነው ማዘን የምትችለው? በእስልምና ሸሪዓ ማዘን የምትችለው ቀኑን ነው። አላቅም። ቀን 3 ቀን ነው በለው። ማግባት ደግሞ የምትችለው 4 ወር ከ10 ቀን ነው። ሱረቱል በቀራ ላይ 4 አሽሁሪን ወአሽራ 4 ወር ከ10 ቀን። ሁሉም ዑለሞች የተስማሙበት ረሱላህ ሰለም የተወለዱበት አመትና ቀን ጥቀስ። ሰኞ። እሺ ረቢዑል አወል ላይ ነው ሰኞ። ከዛ አመቱ አመል ፊል ነው። የምን አመል ፊል የዞን አመት። ከፋቲሃ ውጪ 2 በአልሐምዱ የሚጀምሩ ሱራዎችን ነገር ሰብእና ፋጢር። የጀነት ቁልፍ ምንድን ነው? ሚፍታሑል ጀና የሆነ ዱዓ ነገር ነው። እሺ በለው አንተ ሚፍታሑል ጀና ወል ቀውሉ ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ። የቂያማ ቀን አንድ ሰው ወንጀሉ እስኪማር ድረስ ከአላህ ጋር ታስታርቀዋለች የተባለችው ሱራ ምንድነች? ከአላህ ጋር ታስታርቀዋለች የተባለችው ሱረቱል ኢኽላስ። ሱረቱል ሙልክ ነች። እሷን ሁሌ የሚቀራስ አቡ ሁረይራ ረዲየላሁ አንሁ ስንት ሐዲሶችን ዘግቧል? 5000 ስንት
ከ5000 በላይ ሐዲሶችን እንደዘገቡ ተጠቅሷል። 5374